Love you. ኢትዮጵያ ውስጥ ተመለስኩኝ ከኒሳ ሙሉነህ ከኒሳ እንኳን ደህና መጣሽ ግዳይ እንኳን ደህና መጣሽ እንኳን ደህና መጣሽ ከኒሳ ሙሉነህ Thank you for coming that focuses on the battle of Adwa ስሜ ከነሳ ሙሉነህ ነው ከኤርፖርት ስወጣ ነው የሚጀምረው እዚህ ስመለስ ሽታው ሳሸተው I feel home በቃ ቤት ተመለስኩኝ And I'm very excited, especially the kitfona doro wate. Stay tuned. We have a lot of things to do. Buzu nagar imatal, buzu nagar plan tadargwal ezi sammint. So let's go. ኮሪደር ለማለት Corridor ለማለት Plane ሲወርድ ወዲያው እግሬ መሬት ሲረክ I feel like I never left. ልክ ምንም ሚስ ያላረኩኝ ነገር ነው የሚሰማኝ. ይሄ ቤቴ ነው ማለት ነው. I think የሆነ ውስጥ ባለስልጣን ይዟል ለዛ ነው እሱን ያስኩት መስሎት Okay. ለማሳወቅ ነው አራት ቁጥር ከኋላ ባለስልጣን ይዟል ያው እሱን የቀረጽን መስሎት ዝቅ አድርጎ በቃ በዛም በዚህ ጆካ ተጥቶ ነው እርግጠኛው ነኝ he like paused for a minute እኮ ተጥቷል እንዴ ዝም ብሎ አየን እኮ ሲያወራ ንግግሩ ራሱ ትክክል እኮ አይደለም ማይባል ነገር ነው ያለው አዲስው ቀረ አንገቱ Yes no ምን ያደርጋል So ይሄ አዲስ ነው አይደል ሱቆቹ እዚህ which ones እዚህ ሬስቶራንቶቹ ሱቆቹ አዲስ አይደል actually አንዳንድ ህንጻዎች ወደ ውስጥ የተገፋሉ ፈርሰው ወደ ውስጥ የተገፋሉ ነው ግን ሱቆቹ and አሁን ቶሞካ ያየሁት እንጦት እዚህ like አልነበሩም I think አዲስ ብራንች ነው ናቸው መሰለኝ ሌላ አዲስ ነገር ምን አለ ከተማ ውስጥ it's under construction እሱ በጣም that's a big deal Kanisa seems confused No confused እንደውም ይሄን ብዙ ነው መጠብቀው እነዚህ ቀናቶች በየጊዜው እዚህ ስመጣ አዲስ ነገር አለ anyway አዲስ አበባ በጣም ትልቅ ሆኗል Do you think it's developing fast? Yeah ግን ምናልባት ለሚኖረው ሰው ለሰማው ይችላል ወጥቼ ስመለስ ሁሌም አንድ ነገር አለ አንድ አይደለም ብዙ አዲስ ነገር አለ and on top of that she is about to launch an amazing game that focuses on the battle of Adwa ፓንደና መጣሽ ካኒሳ አመሰግናለሁ በጣም አብራን ከኒሳ ሙሉነህ እዚህ ትገኛለች ከኒሳ እንኳን ደህና መጣሽ ከራሳቸውም አልፎ ሀገራቸውንም የሚያስጠሩ በርከት ያሉ ድንቅ ኢትዮጵያውያን አሉ ከነዛ መካከል ከአንድ እንግዳ ጋር ቆይታ ላደርግ ነው መልሼ የተገናኘ ነው ግዳይ እንኳን ደህና መጣሽ አመሰግናለሁ በጣም ከቴክኖሎጂ ውጤቶች መካከል አንዱ ያደገ የመጣው የጌም ቴክኖሎጂ ነው ከመዝናናት ባለፈ ታሪክ እንድናቅ የተለያዩ ዓላማትን በጌም እየዞርን እንድናይ ያደርገናል ይህንን ቴክኖሎጂ ታዲያ ለማምጣት እየሞከረች ያለች ወጣት አለች ከሷ ጋር ቆይታ አድርጋለች ስሜ ከነሳ ሙሉነህ ነው በጣም አመሰግናለሁ እንኳን ደህና መጣሽ ከኒሳ በጣም አመሰግናለሁ እኔም የልብስ ዲዛይነር በኔዘርላንድ የሴቶች የአሜሪካ ፉትቦል ሊግ መስራች ስራ ፈጣሪ እንዲሁም የቢዝነስ ባለሙያ ካኒሳ ሙሉነህ የዛሬ የ120 ፕላስ እንግዳችን ናት Thank you for coming in short notice አዲስ ቀን አዲስ አበባ ውስጥ and አየሩ ቆንጆ ነው ግን ትላንት
ሆቴል ጋር ደርሼ ያው ሁሉ ነገር እንዳሰብነው አይደለም ፕላን እንዳደረግነው አይደለም ያው ካሜራ ክሩ ይዤ ስገባ አይፈቀድም ምን ላይክ ጣጣው በዛ ላይክ ካሜራ ክሩ ይዘሽ መግባት አትችልምና እዚህ ፊልም ማድረግ ሪኮርድ ማድረግ አትችልም እሱንም ደግሞ ኦሬንጅ ለማድረግ ፍቃድ ለመጠየቅ ዛሬ ደግሞ ቅዳሜ ነው ፍቃድ የምንጠይቅበት ቦታ የለም ሶ ባንድ በኩል የጠበቅኩት ነገር ነው እዚህ ትልቅ ነገር ፕላን ሲደረግ ያው ያልታሰበ ነገር በመሃሉ ይገባል ግን it's just stressful ግን it's fine we'll figure it out አሁን እስቲ ለፕላን ቢ ሌላ ቦታ ሌላ ሆቴል ሄደን ምናልባት ቀረጻው እዛ እንቀጥላለን ብለን አስበን ነበር እነዚህ ካልፈቀዱ always have a plan B ወይንም ፕላን ሲ ስለዚህ ዛሬ እሱን ነው አሬንጅ የምናደርገው በዛ ላይ ሬዲዮ ኢንተርቪው and እናቴም እዚህ ትላንት መጣለች ስለዚህ ሄጄ ባር ደስ ይለኛል and ፓርቲ ላይክ ኢቨንት ፕላነርን የመጀመሪያን አነጋግራታለሁ ዛሬ so stay tuned ምን እንደሚያመጣ እናያለን ቀኑ ካሜራ እንግዲህ ካሁኑ ወዬ ሰላም ዛሬ የጀመርነው ሬዲዮ ስቴሽን እዛ ነው የመጀመሪያ ኪክ ኦፍ ኢንተርቪው አሳላለሳልሽ 5ኛ ፎቅ ላይ ነን እንግባ ትችላላችሁ አለው እንትን ካሜራ ይዤ ገባለሁ ችግር የለም አይደል ምንም ችግር የለውም ኦኬ እሺ እየመጣሁ ነው በቃ ኦኬ ትዝታ ሬዲዮ እና ከዚህ በፊት እኔ ፐርሰናሊ አዳምጬ አላቅም ግን ስለምን እንደሆነ ሲነግሩኝ የነሱ አላማና የነሱ ቪዥን ወደድኩት ወዲያው ነው የወደድኩት ሊፍት የለም በግር ነው A few moments later. እኔ ሶስት ነው አቤት በቃ ይሄ ስፖርት ነው ዛሬ ማታም ጂም መሄድ አስ A few moments later. ትራት ሃይ ውስጥ ናቸው ቆንዴ ሃይ እንዴት ነሽ አቤት ደረጃ ወጥሽ ሃይ ያስ ዌልካም ቴንክ ዩ አመሰግናለሁ በጣም ገና ሌላችሁም ይመጣሉ ካሜራ ሶስት ናቸው I hope it's okay target audience young people ነው like አዲሱ ጄነሬሽን እንበል እንኳን ደህና መጣሽ እንዴት ነው አዲስ ነገር በየጊዜው እዚህ ስመጣ ሁሌ አዲስ ነገር አለ ሃይ ታሙ ላስታውቅሽ እንግዲህ ስራ ላይ ነው ሬዲዮ ላይ አየር ላይ ናቸው ከንሳ ይሄ አሁን ላይፍ ነው እነሱ ላይቭ እየሰሩ ነው ሚቲንግ ሩም አለ እነዚህ ወርክ ስፔሶቻችን ናቸው ኦኬ እዛ ሪኮርዲንግ እዚህ ወርክ ስፔስ ማለት ነው ያኛው የጆርናሊስቶች ወርክ ስፔስ ነው ኦኬ ይሄ ያ ኦፊስ ሚቲንግ ሩም አለ እዚህ ጋር ሚኒ ሚቲንግ ሩም ኢትዮጵያ ስትመጪ እንደዚህ አይነት ስፔስ የሚያስፈልግሽ ከሆነ ኦኬ ታከራያላችሁ ማለት ነው ቆንጆ ነው ይሄ ጥሩ ነው ወይስ ዝቅ ይባል እስቲ ልስማሽ ቼክ ጥሩ ነው እና ብለሽ እንድትቀመጪ ይሰማል ኦኬ እና ገና ትምህርት የጨረሱ ወይንም ቢዝነስ ለመጀመር የሚፈልጉ ገና መጀመሪያ ላይ የቆሙ እንበል ሶ የኔ አላማም ከዚህ ጌም ጋር ሳስተያይ እነሱን ታርጌት ማድረግ ነው ለነሱ ነው ይሄን ጌም የምሰራ ስለዚህ ፐርፌክትሊ ከኔ ቪዥን ጋር ያው ተመቻቸና ተመሳሰለ ወደድኩት ማለት ነው እኔ አሁን ኔዘርላንድ አውሮፓ ነው ያደኩኝ ማለት ይቻላል ለረጅም ጊዜ እዛ ነው ኖርኩኝ እና አሁን ዱባይ ነው የገባሁት ያው ራሴ አግብቼ ልጅ ወልጄ የራሴ ኑሮ ሲጀምር ማለት ወደ ዱባይ ገባሁ በተፈጥሮ ነው እኔ ለኔ ቢዝነስ ማለት ችግር መፍታት ማለት ነው እና ብዙ ችግር አለ እዚህ ዓለም ላይ አንዱ መፍትሄ ሲመጣ ሌላ ችግር ይፈጠራል ሶ ሁሌ
ኦፖርቹኒቲ አለው ይታየኛል አዲስ ነገር ማግኘት ማለት ችግር ካለ ችግር ፈቶ ያ ችግሩን ኮመርሻላይዝ ማድረግ ነው ስለዚህ ያ መፍትሄ ልበል መፍትሄው ለብዙ ሰው ይጠቅማል ወይ ብዬ ሪሰርች አደርጋለሁ መልሶ አው ከሆነ በቃ ቢዝነስ አይዲያ ነው ማለት ነው ከዛ ያ ቢዝነስ አይዲያውን ወደ ማርኬቲንግ ወደ እንትን መለወጥ ያስፈልጋል ወደ ለሰው እንዴት አድርጌ ያስረድቼ ሸጣለሁ ብዬ መንገዱን ፈልጋለሁ በቃ እነዚህ 3 ስቴፕስ ነው በቃ መደጋግመው ማለት ይችላልው አሁን ትልቅ ፕሮጀክት እያዘጋጀው ነው ማርች መጨረሻ ትልቅ ድግስ አንድ ሞባይል ጌም ተሰርተዋል አመት ሙሉ ነው እዚህ ላይ የሰራሁት እና ወደ ባለፈው አመት መጨረሻ ነው ማውራት ስለዚህ ነገር ማውራት የጀመርኩኝ and አይዲያው ጌሙ ሞባይል ጌም ከጌሙ ውጪ በኋላ ለሀገሪቱ እና ለኢትዮጵያ ብቻ ሳይሆን ለአፍሪካ በሙሉ ስራ እንዲሆን ነው የምፈልገው ምን ማለት እንደሆነ በኋላ አስረዳልሻለሁ ግን ሞባይል ጌሙ is ስለ አድዋ so battle royale ይባላል ይሄ አይነት ጌም ተዋክቶ አገርን ያሸነፈ አገሩን ይወስዳል ይሄን ሲሰማ ኦኬ እንደሱ ከሆነ አንድ ቆንጆ ጌም ስቶሪ ያስፈልጋል አንድ ጌም ሲጫወት ለምንድነው የሚጫወተው ለምንድነው አላማ ያላቸው ጌሞች ስቶሪ ያስፈልጋል እንደሱ ከሆነ በጣም ቀላል ነው ስላቸው ዲቨሎፐሮቹን የአድዋ ስቶሪ መሆን አለበት አልኳቸው ይሄ ብቻ ነው የቪክቶሪ የአገር ቪክቶሪ የመሬት መወሰድ ሂስትሪ ጋር ስናስተያይ የባትል ሮያል ሂስትሪ ይሄ የአድዋው is perfect ብለን ይሄን እንደ ጌም ስቶሪ ወሰድን ገንዘብ ማፍራት ይቻላል ሶ የሚያሸንፈው ፖይንት ያገኛል ፖይንት ማለት እንደ ክሪፕቶ በብሎክቼን ቅድም እንዳስረዳዎች ሁሉ ነገር ትራንስፈር ይደረጋል ኦነርሺፕ የኛ መሆኑን የምናሳውቀው በኋላ በብሎክቼን ቴክኖሎጂ ላይ ተመሰረተ ነው ለምን ብሎክቼን ብቻ ነው አፍሪካን ኦንላይን ትሬዲንግ እንፈልጋለን ካለን ለአፍሪካ መላ አፍሪካ ብሎክቼን ብቻ ነው ያለን ስለዚህ በብሎክቼን ላይ በኋላ ይሄ ፌስቲቫል ኮንሰፕት አውሮፓ ስፔሻሊ ኒዘርላንዶስ በጣም ትልቅ ነው ቀን ላይ ከ11 ማለት በ5 ሰዓት ጠዋት እስከ 11 ከሰዓት በኋላ እስከ 11 ቀን ነው ሁሉ ነገር እዛ ይከዳል ቀኑ ሙሉ እዛ መዝናናት ይቻላል ምግብ አለ ቁጭ ማለት ይቻላል ከጓደኞች ጋር ከዛ ሙዚቃ አለ መደነስ ይቻላል just አንድ ቀን ሙሉ ዘና ማያ ማለት ነው ያ ከነ በሙዚቃ እና በዲጄ እና ዘፋኞች ምናምን ይሄን ለወጣቶቹ ማድረግ ፈልጋለሁ ቀን ማታ ደግሞ ኦፊሻል ዲነር ራት ከኤምባሲዎች ለአፍሪካ ስለሆነ ሁሉ አፍሪካ ኤምባሲ ተጠርተዋል ኢቨን ጣሊያኖችንም ጠርቻለሁ እንዲገኙ እና ፕሬዘንቴሽን ነው ይሄ ፕሬዘንቴሽን ላይቭ ስትሪም ይደረጋል ለሰው ጌሙ ምንድነው የሚያንጸባርቀው ምናምን ብለን እንድናስረዳ ቆንጆ ዝግጅት እንደሚሆን ተስፋ እናደርጋለን እኛም እንታደማለን እዚህ ስለተገኘሽ ይህንን ሐሳብ ስላጋራሽን ስለመጣሽ ስለጊዜሽ ስለሁሉም ነገር እጅግ አድርገን እናመሰግናለን እንግዲህ ከላውንቺንጉም በኋላ በሌላም ሐሳብ ሌሎች ተጨማሪ ነገሮችም ሲኖሩሽ በማንኛውም ሰዓት ቢሮአችን ክፍት ነው እንደምትመጪ እንደምትገኝልን ተስፋም እናደርጋለን ለዛሬ ስለነበረን ቆይታ ግን እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ ቴንክ ዩ በጣም እና አንድ ሰዓት ከ7 ደቂቃ ነበር በጣም ቆንጆ ነው አሚን ከጠበቅኩት በላይ ነው እንደውም ብዙ ቢዝነስ አይዲያ ሰጥቻለሁ ሌላ ጊዜ መለሳለሁ for more interview and it was amazing የተነጋገርነው ቶፒኮች ለቢዝነስ አይዲያ ብዙ ቢዝነስ አይዲያ ሰጥቻለሁ ስለ ጌሙ እና የመጀመሪያ announcement ለላውንቹም እዛ ነው ያረኩት ሶ በጣም ነው ደስ ያለኝ and ጥሩ መልእክት ነው ያስተላለፍኩኝ
እና ሰው ሰምቶ ደግሞ ፊድባኩን እስከማገኝም መጠበቅ አልቻልኩም